የኢትዮጵያ መከላከያ ሰራዊት እየተተኮሰበት ከዛም ከዚህም በብሔር ወይም ደግሞ በተለያዩ ቡድኖች ተደራጅቶ እየተተኮሰበት የማይደነግጥ ከሀገራቶች ጋር ተጣምረው የትኛውንም ሉዓላዊነቱን ሊደፍሩት የሚችልን ኃይል እንዴት አድርጎ ማስወገድ እንዳለበት፣ እንዴት አድርጎ ጥግና ቦታቸውን ማስያዝ እንዳለበት፣ ሌባና ሙሰኛ ተደራጅቶ በየቦታው መፈናፈኛ ሊያሳጣው ቢሞክርም እንዴት አድርጎ ችግሮችን መፍታት እንደሚችል የሚያውቅ ሀገርና ሕዝብ የሰጠውን ተልዕኮ በፍጹም የማይዘነጋ ከብሔር ለመጣ ወይም ደግሞ ከተለያዩ አደረጃጀቶች ለመጡ ችግሮች መበገር የማይችል ዓላማው ኢትዮጵያንና ሕዝቧን መጠበቅ ዳር ድንበሯንና ሉዓላዊነቷን ማስከበር ሆኖ ትላንትም የተለያዩ ችግሮችን ተጋፍጦ ያለ ማሸነፍን እንጂ መሸነፍን ያለመደ ቀጣይም ደግሞ ለሚያጋጥሙት ችግሮች ከሀገሩና ከህዝቡ ጋር በመሆን የትኛውንም ጫና መቋቋም የሚችልና የኢትዮጵያን ለውጥ የኢትዮጵያን እና የህዝቦቿን ማደግና መለወጥ የማይፈልጉ ኃይሎችን እየተጋፈጠ የሚቀጥል እንኳን ዛሬ የተለያዩ የማህበራዊ ሚዲያ መገናኛ ዘዴዎች ባሉበት አይደለም ምንም የመገናኛ ዘዴዎች ባልነበሩበት ጊዜ በስማ በለው ተሰማምቶ ሀገሩን ዳር ድንበሩን ያስጠበቀ የአባቶቻችሁ ልጅ ነውና በየትኛውም ኃይል ሊበገር የማይችል ዘመኑ ያፈራው በተለያዩ ቴክኖሎጂ ራሱን ሀገሩን ዳር ድንበሩን መጠበቅ የሚችል ሰራዊት የተደራጀበት ጊዜ ነው። ስለዚህ ከዛም ከዚህም አስጨንቀን ሀገርንና ህዝብን እንዲሁም ዳር ድንበርን እንደፍራለን የምትል ኃይል ጊዜው አልፎብሃል። ይልቁንስ በተለያዩ መንገድ ተሰብከው የገቡ ኢትዮጵያውያን ወንድሞቻችንን አታስጨርሷቸው። እናንተ በምትሉት በምታስቡት መልኩ አይደለም ሰራዊቱ ከዛም ከዚህም ለመጣ ጩኸት የማይበገር ታላቋን ኢትዮጵያን የመጠበቅ ታላቁን ህዝቡን የመጠበቅ ግዴታ ያለበት ኃይል ነውና አትድከሙ ነው መልሳችን።